ወይኔ በእናትሽ ተመልከችኝ ቀሚስ። ወይኔ ሲያምር እንዴ! በጣም የሚያምረው። ወይኔ በጣም ነው የሚያምረው። ደግሞ አሁን ሌትስንት ሆኗል። ሲያምር። በቃ በሚቀጥለው ስመጣ ከዱቤ ይዤልሽ እመጣለሁ። ጓደኛዬ በጣም አመሰግናለሁ። አሁን ልጅ ትመጣለች አትመጣም? ቆየች እኮ። ቆይ ለምን በአካል ማግኘት ፈለግሽ? የሽያጭ ሰራተኛ እኮ ናት ሳምሪ። መልኳ ጥሩ ሊሆን ይገባል። ሽያጭና መልክ ምን አገናኘው እንዴ? ዋናው ኮሚኒኬሽን በደንብ መቻሉ አይደል እንዴ? ያቻት መጣች። ሃይ እንዴት ነሽ? ሄለን ማለት እኔ ነኝ። ፍቅር። ቆይ አንቺ በሄድኩበት ነው የምትከተይኝ? አልገባኝም። ትተዋወቃላችሁ? አዎ ጓደኛዬ። እቺ ሌባ ናት፣ አትሆንሽም። ነይ እንሂድ። አልገባኝም። ምንድን ነው ችግሩ? ልጅቷ አትመቸኝም። አብረን ነው የምንማረው። እናማ ቀኑ ሙሉ ሳያት ውዬ ደግሞ አንቺ ጋርም ስመጣ ላያት አልፈልግም። ግን እኮ ልጅቷ ጥሩ ናት። መልኳን ወድጄዋለሁ። እቺን ኧረ ተይ ሄለን። ቆይ እቺ ልጅ ሁሉም መልኳ የሚለው በአይን የሆነ ነገር አስደርጋባችኋለች እንዴ? ሳምሪ የምር ልጅቷ ደስ ትላለች። ጥሩ መልክ ያለው ሰው ደግሞ እንደምፈልግ ነግሬሻለሁ። እቺ ቆንጆ ከተባለችማ ሀገሪቷ የቁንጅና ድርቅ መጥቷታል ማለት ነው። ጥላቻሽ ከምን እንደመጣ አላውቅም። እኔ ግን የሚመለከተኝ አይመስለኝም። ቆንጆ ነው አይደል የምትፈልጊው? እኔ ደላላ ገዥሽ እሄዳለሁ። እኔ ደላላ አላምንም። የአሁኗ ልጅ ወድጃታለሁ። ስለዛ ደግሞ ደውልላታለሁ። ነገርኩሽ እኮ የእጅ አመል አለባት። ክላስ ውስጥ ብዙ ስልክ ነው የሚጠፋው እና ደግሞ እሷ እንደሆነች ነው የሚወራው። ያደረገችሽ ነገር ካለ ለምን በግልጽ አትነግሪኝም? እሺ ቅጠሪያትና ጉዷን ታየዋለሽ። እኔ ምን አታገለኝ ይሄን ያህል። አሁን እዛ በተቀመጠችበት ጥለናት ወተን ልጅቷ እሺ ብላን ትመጣለች። ማን ፍቅር አሁን ልትመጣ ነው? ወይኔ ሳምሪ ሂሳብ እኮ አልከፈልም። እስካሁን ያቺን ከረፈፍ ይዘዋት ይሆናል። ሳምሪ ይሄማ ጥሩ አይደለም። ዳግም እባክህን እርዳኝ። ይሄን ሁሉ ነገር እኔ አልተጠቀምኩም። ገንዘቡ ደግሞ መልስልሃለሁ። ምንም አልያዝኩም። እኔ እከፍላለሁ። ምንድን ነው ዳግም? ዋው በጣም ቆንጆዬ ነው። አልገባኝም። ቆይ ሁለቱ አብረው ቁጭ ብለው ምንድን ነው የሚያወሩት? እና እዚህ ነው ልጅ ተመጥመሻት። በእናትሽ ዳግም ቺ ለፍቅረት ነው። በእናትሽ ወንዶች እኮ ግራ ናቸው። ፍቅር ከማን እንደሚይዛቸው ጭራሽ ማወቃችን። አሁን ባይሆን ገብተን ሂሳባችንን እንክፈል። እንደው ከፊው እዚህ ቁም ያልፈሽ እንደሚሆኑት ይሁኑ። ቆይ እንዴት ልትመጣ ቻልክ ግን? እየተከተልኩሽ ነበር እና ገብተሽ ስቆይ በእርግጠኝነት የሆነ ችግር ውስጥ ገብተሽ እንደሆነ ገምቼ መጣሁ። ይህንን ሁሉ ነገር ግን ያልተጠቀምኩም። አውቃለሁ። እንውጣ። ወዴት? አሳይመንቱን እንድንሰራ ነው። ቀን ሙሉ እኮ ስከተልሽ ያልኩት ውበትሽ ማርኮኝ አይደለም። በይኔ አልገባኝም። ለምንድን ነው እንደዚህ የምታፍጭብኝ? ለምን እኔን ማገዝ ፈለክ? ይህን ያህል መጥፎ ሰው እንደሆንኩ ነው እንዴ የምታስቢው? ግራ የሆንክ ሰው ነህ። ጥሩ ስትባል መጥፎ፣ መጥፎ ስትባል ደግሞ ጥሩ ስራ ስትሰራ ትታያለህ። የምር ይሄን ያህል ስለኔ ማሰብሽም ማመን አልቻልኩም። አላሰብኩም፣ ያየሁትን ነው የነገርኩህ። እሺ እኔና አንቺ የምንገጥም ሰዎች አይደለን፣ ግን ፕሮጀክቱን የግድ መስራት መቻል አለብን። ከብዶ ከሆነ ላስረዳህ እችላለሁ። እኔ ግን ካንተ ጋር ላለመስራት ወስኛለሁ። እጄ ልቀቀኝ። እንድለቅሽ ከፈለግሽ ቁጭ በይ። አልገባኝም። እያስገደድከኝ መሆኑ? በፍጹም ትምህርት ውጤቴ እንዲቀንስ አልፈልግም። ትምህርት ውጤቴ ከቀነሰ ቤተሰቦቼ ኳስ እንድጫወት አይፈቅዱልኝም። ለአሁን አብረን እንስራ፣ ለቀጣይ ግን ከአንቺ ጋር እንዳይደርሰኝ ይዘልያል። ለነገሩ እኔም ካንተ መላቀቅ እፈልጋለሁ። እሺ ላስረዳ። በቃ ይሄኛውን ቤት በፒሲ ገልብጬ ፕሪንት አድርጌ ይዤ እመጣለሁ። እሺ እሺ። ጎበዝ እንደሆንሽ አውቃለሁ፣ ግን ይሄን ያህል ተወኛለሽ ብዬ አልጠበቅኩም ነበር። አንተን ኳስ ላይ ብቻ ትመስለኝ ነበር፣ ግን ጥሩ ነህ። ኳስ ህይወቴ ነው። ትምህርት ግን ለቤተሰቦቼ ስለ የምማረው። በቃ አሁን እንዴት ነው ከዛች መንቃራ ጋር እንደምሰራው? ሳምራዊትን ንቃት ካልተውካት ታሳብዳለች። ኧረ እኔ አልሰማትም። ምን አይነት ምንቅርቅር ያለች ሰው ነች? ሰው ያረጋጋም እንዴ? ይረበሽ። የአንዳንድ ሰው ባህሪ እንደዚህ ነው። ምንም ማድረግ አይቻልም። እኔም ማዝኖስ ለዳግም እሱ ለምዷታል። እባክህ አሁን እቺ ምን ሆነ የሚለመደው?
ደህና ነገር እንኳን አታወራም። አንዳንዴ ስለ ጥፍር፣ ስለ ዱቄት ደህና ፍሬ ያለው ነገር እንኳን አታወራም። ቆይ አንተ ምን አንገበገበ? የራሷ ማንነት አይደል? አንተ ቆይ ለዛሽ መንቃራ ጠበቃ መሆን ጀመርክ? የማንም ጠበቃ አይደለሁም እኔ እጂ ፍቅር እንድታስረዳኝ ጠይቃታለሁ። ከዛ በኋላ ሰርቼ እሷን ስም ማስገባት ከእሷ ጋር ነው ምን አደረገ? አሳይመንቱ እኮ ቀላል ነው። ችግሩ አታነብም። በአካት ቀልድ ካነበብኩማ ቀላል እንደሚሆን አልጠፋኝም። እውነቴን ነው። እና ግቢ ሄደን አብረን እንሰራዋለን። አይ እኔማ ፍቅር ስታስረዳኝ ነው የሚገባኝ። እሺ እንደፈለክ ሄጃለሁ በቃ። ሄሎ ይቅርታ የኔ ቆንጆ፣ ቅድም ስትፈጠረው ነገር አዝናለሁ። እባክሽ ያለሽበትን ንገሪኝና እዛ መጥቼ እናወራለን። ችግር የለውም። ስራው ግን ይቅርብኝ በቃ። አውቃለሁ ልክ አልሰራውም፣ ግን ከሳምሪ ጋር ባላችሁ ነገር እኔ አያገባኝም። አይ ይለፈኝ። እባክሽን እሺ በይኝና ያለሽበት ልምጣና እናውራ። እሺ በቃ ሰፈር ነኝ። አድራሻ ላክልሽ? እሺ የኔ ቆንጆ አመሰግናለሁ። እንዴት መጣሽ? በእግሬ ነው። እንደሱ ሳይሆን ዛሬ ክላስ የለም ብዬ ነው። ቆይ አንተ ለእኔ ሳትነግረኝ ብቻ መጣ? ብቻዬን አልነበርኩም፣ ፍቅር ነበረች። ፕሮጀክቱን እየሰራን ነበር። ብትነግረኝ እኔም እኮ አብሬያችሁ ሰራ ነበር። በቀደም ስጠይቅሽ እንዳልከበደሽ ነበር የነገርሽ። መቼም ያቺ ፍቅር ተብዬ የሰራችሁን አያቅተኝ። አረ የሷ እውቀት እንደምታስቢው አይደለም። ደግሞ እንደገመትኩት አትችልማ። ጉራ ብቻ ናት። በጣም ጎበዝ ነች። አረ አዎ፣ እኔ ባላየሁት መንገድ ነው የተረዳችሁ። ገባኝ። ለምንድን ነው ግን የምታያት? እኔ ቀልቤ አይወዳትም። በቃ ስትታይና ስትቀርቢያት በጣም የተለያየች ልጅ ነች። በአንድ ቀን አወኳት እያልከኝ ነው? አንድ ሰው ለማወቅ እንኳን ቀን ደቂቃ ይበቃል። እጭ አሁንስ ስለሷ መስማት እንዴት እንደሰለቸኝ። አንተ ቆይ አብሮ አደገን ረስተህ ወሬ ሁሉ ፍቅር ፍቅር ሆኗል ዴ። ቅድም እኮ የደወልኩልሽ ለዛ ነበር። ደውለህ ነበር? እስኪ ስልክሽን ይው። ወይ ያው ስልኬ ሳይሌንት ላይ ነበር፣ ይቅርታ። እሺ ምን አዲስ ነገር አለ? ልጅቷን ያገኘኋት ይመስለኛል፣ ግን ትንሽ ስለሷ አንዳንድ ነገሮች ብትነግረኝ ደስ ይለኛል። ልጆች ሆነን ስለሆነ የተለያየ ነው። ልዩ ምልክት አላውቅም። ያው የምትወደውን ነገር ብቻ ነው የማውቀው። እሱም ቢሆን ሊያግዘን ይችላል። የምትወደው ምግብ ድንች፣ ቅቅልና ሽሮ ነበር። የምትወደው ቀለም ደግሞ ፒንክ ነበር። በዛ ላይ በጣም አልቃሻ ነች። ኧረ ዳጊ ተመለስ፣ በሀሳብ ተጓዝክ እኮ። በቃ ይኸው ነው። ግን የምር ማግኘት ይመስልሻል? ታገኛታለህ። ግን እንዳገኛት ምን ትላታለህ? በጣም ናፍቃኝ እንደነበር እነግራታለሁ። ታድላ። ምን አለ እኔንም እንደዚህ የሚወደኝ ጓደኛ ቢኖረኝ። እኔ ያለሁልሽ አይደል እንዴ? አትዋሽ፣ እኔን እንደሱ አትወደኝም። እሺ ያገኘሽውን ነገር ንገሪኝ። ምንም። ልጅቷ አለችበት የተባለበት ቦታ ሄጄ ነበር፣ ግን ልጅቷ የግል ቢዝነስ እንዳላት ነገሩኝ። እኔ አላምንም። እሙዬ ትልቅ ሴት ሆና የግል ቢዝነስ? አዎ፣ የዘንድሮ ሴት እኮ ለመለወጥ ጊዜ አይፈጅበትም። አይ እሷ ጨዋ ሴት ነች። እባክሽ ሳምሪ፣ ቁጭ ብዬ መጠበቃችን አለች። ወደ ተባለ ቦታ እንሂድ። እንዴ ዳግም፣ የሰው ህይወት ውስጥ ዝም ብሎ አይካሄድም። ምናልባት አግብታ ወልዳ ሊሆን ይችላል። ሲቀጥል ደግሞ አንተን ጓደኛዬ ነው ብትል ማን ያምናታል? እንዴ ማንም ያምናት? ያገባችሁ አሊያም ደግሞ ቦይፍሬንዷ ነው። እንደዛ ይመስልሻል? እንዴ እኔ የምፈልገው ጥሩ ህይወት እንድትኖር ነው አላልክም እንዴ? እሱማ አዎ፣ ግን እንደ ህፃን ሆና ነው የምትታየው። ለማንኛውም እኔ ያለውን ነገር አጣርቼ እነግርሃለሁ። እሺ ተነስ፣ በቃ እንሂድ። እኔ እዚህ ትንሽ እቆያለሁ ካልክሽ ቻው በቃ። ፍቅር፣ ስለተፈጠረው ነገር በጣም ይቅርታ። ችግር የለውም። እና ሻይ ቡና እያለን እናውራ። ወደ ቤት ቶሎ መመለስ አለብኝ፣ ግን እኛ ቤት ሄደን ማውራት እንችላለን። እሺ እንደዛ ከሆነ ላሳጥረው። ነገ መጥተሽ ሱቄ እንድታየው ፈልጋለሁ። ደሞዝ ደግሞ ያጣላን፣ እንስማማለን። እርግጠኛ ነሽ ግን? አዎ፣ ሳምሪን እርሻት። እሷ ጓደኛዬ ብቻ ነች። ከስራዬ ጋር የሚያገናኘው ምንም ነገር የለም። እሺ፣ ስለ ደሞዝ ግን አላወራንም። በዛ ላይ ተማሪ ስለሆንኩኝ በትርፍ ሰዓቴ ነው የምሰራው። እሺ ችግር የለውም። እኔ የሚያሳርፈኝ ሰው ነው የፈለግኩት። ክላስ የምትገቢበትና የምትወጪበትን ሰዓት ትነግሪኛለሽ። ከኔ ጋር እየተቀያየረን እንሰራዋለን። እሺ፣ አመሰግናለሁ። ቻው በቃ። ነገ መምጣት ትቻለሽ። ይሄ ደግሞ ካፌ ያስከፈልንሽ ብር ነው።
ግን እኮ ብዙ ነው። በቃ የተረፈውን የሚያዥ ለነገ ትራንስፖርት ምናምን ይሆንሻል። ቻው። ኪራ መጣልሽ። ስለ አሳይመንቱ ሊጨቃጨቀኝ ነው። እጭ እኔ ዞር ዞር ብዬ ልምጣ። አንቺ አሳይመንት አሰሪም እንዴ? ከጎበዟ ተማሪ ኮርጀ መጣ። አሁን ያልጠየቅሽውን አትቀባጥ። ትሰራልሽ አሰሪ? ወይኔ መጨረሻዬ ካንተ ጋር ይሁን። እኔ ራሱ አላልኩም። እሺ አርፈ የምትሰራ ከሆነ ስራ፣ አይ ካልክ አልሰራም እንዳልከኝ ሄጄ እናገራለሁ። እኔ ማማዝነው ለወለደሽ ነው። ያገባሽ ደግሞ የሰርቅሽ ቀን ማታ ነው የሚፈታሽ። አንተም አልተባልክ። አንተ አለ አንዴ ጭራሽ ማታገባው። እኔ ካንቺ ጋር ሲወል ራሱ ብገናኝ የራሴን እሳት ይዤ እቃጠላለሁ እንጂ መቼም ካንቺ ጋር አሉኝ። ኧረ በስመ አብ! አንተማ ውስጥ የሆኑ አሮጊት አሉ። አሁን ሰራልሽ አሰሪ? አልሰራም። ይሄ ለቲሸርት አብራሪለታለሽ። እሺ ቆይ ምንድነው እንደ ክፉ ባልና ሚስት የሚያጨቃጭቃችሁ ነገር? አትያትም እንዴ? ለጸብ ራሱ እኮ የማትመች ሰው እኮ ነች። እና ለአስተማሪው ምን ልትሉት ነው? በቃ ከኔ ጋር ሰራም ብለል ይችላል። ኪራ ለግማሽ ሰዓት እንኳን አትችላትም? እዚህ የወለዱ ይቻላት እንጂ እኔ ዳለብኝ እንዴ? እሺ ቢያንስ የራስን ሰርተይ። የራሴን ማሰራለሁ ግን ፍቅር እስኮን እንኳን መጣች። እኔም አላየኋትም። ያቺ አትመጣችልኝ። በቃ እኔ ምሷ ጋር ሂጅ ሰራለሁ። ፍቅር እናደግ። ኪራ እባክህን ወደ ክላስ እንሂድ። ይኸው ትላንትና የከፈልከው ገንዘብ ብድር ነው ብዬ ነበር እንዴ? እኔ አይደለሁም። ትላንትና የተጠቀመች ልጅ ተሰጠች እኮ። ልጅቷ ላንቺ ነው አይሰጠች? እኔ የከፈልኩ መስሏት ነው። በል ያዘው። በጣም ገገማ ነሽ። አንዴ ድርቅ ካልሽ በቃ ድርቅ ነው። አሁን እሷ ባሰጠኝ ራሱ እኔ በሆነ መንገድ ገንዘቡ መክፈል አይቀርም። እንዴታ! የሰው እርዳታ እንደማፈልጊ ግልጽ። ለማንኛውም አመሰግናለሁ። ትላንትና ለማመስገን ጊዜ አልነበረኝም። ቆይ አንቺ ልጅ ለምን ማታዩ? በቃሽ ሳምሪ፣ ልቀቀኝ። አንተ እዚህ ውስጥ ጣልቃ እንዳትገባ። ቆይ በሄድኩበት እንደ ጥላት ትከተኛለሽ። ምንድን ነው ችግርሽ? አንድ ክላስ እየተማሩ አለመገናኘት ከባድ ነው። ኧረ ምላስም ጨምረሻል። በፊት እኮ ምንም አትናገሪም ነበር። ሳምሪ በቃሽ። ልቀቀኝ። ለእሷ እየተከላከልክላት ነው። የምታደርጊው ነገር ልክ አይደለም። አንዴ ለእሷ እየተከላከልክላት ከሆነ ከዚህ በኋላ አጠገቤ እንዳቆም እሺ? ሳምሪ ምን ሆነሽ ነው? እኔ አልቻልኩም። በቃ ንገሪኝ፣ ምንድን ነው የተፈጠረው? ምን ሆነሽ ነው? እንዳላጠው ፈርቻለሁ። እሱ እኔን ከጓደኝነት ውጭ በሌላ ነገር አያየኝም። እሺ ቆይ እኔ ምን ላድርግ? እሺ በቃ ተረጋጊ። እሱን ከሌላ ሴት ጋር ማየት በቃ ያመኛል። እንዴ የምን ሌላ ሴት? ፍቅረኛ የለውም አይደል እንዴ? እሱም የለውም ግን በቃ ፈራው። እንደዛ ከሆነማ ንገሪው። አይሆንም። እሱን የማድረጊያው ሰዓት አሁን አይደለም። እንግዲያው ስትንከረፈፊ አንዷ ትሞጨልፍልሻለች። አይ ዳጊማ የኔ ብቻ ነው። ቶሎ ብዬ በሁለት አላስሮ ይገባል። ሳምሪ ለአንቺ ምንም አይነት ስሜት ከሌለው ይሄን ነገር አሁኑኑ አቁሚ። ልጅቷን እንዳገኘኋት ነግሬዋለሁ፣ ግን ከአንቺ ጋር የልጅነት መልኳ አይገናኝም። ሲጀመር የልጅነት መልክና የአሁን መልክ በየት በኩል ይመሳሰላል? እሷ ትንሽ ጠየም ትላለች። በቃ ተጨነቂ ጓደኛዬ፣ ሌላ መላ እናጣ። አይ ተስፋ ሰጥቼዋለሁ። እንዲያዝን አልፈልግም። እቅዴን አልቀይርም። ግን እኮ ካልተመሳሰልን አምኖ አይቀበልም። የግድ ልናሳምነው ይገባል። ከዛ እንደማፈልጊው ስነግሪው ቁርጡን አውቆ ቁጭ ይላል። አረ እኮ የጅል ሀሳብ ነው። እሺ ወዴት ነው? ቅድም ተጣልተናል። ሂጂ ይቅርታ መጠየቅ አለብኝ። እሺ ደውይልኝ። ወይኔ ጓደኛዬን እያጣኋት ነው። እሺ ምንድን ነው? በጣም ይቅርታ። ቅድም እንደዛ ልናገር አይገባም ነበር። ችግር የለም ሳምሪ። ግን እኮ ከልብ እንዳልሆነ ፊት ያስታውቃል። እኔ ባንቺ አስተሳሰብ ጣልቃ እየገባው አይደለም።
ግን አንዳንዴ ትንሽ ታበዣለሽ። እሺ ከዚህ በኋላ እንደዛ አላደርግም። ለእኔ ሳይሆን ለራስሽ ነው። እሺ አሁን ታርቀናል? ተጣልተን ነበር እንዴ? አዎ እኔ አኩርፌክ ነበር። እሺ ይቅርታ። እሺ ዛሬ ትሬኒንግ የለም እንዴ? አለ። ከኔ ጋር ትሄጃለሽ? ደስ ይለኛል። ካንተ ጋር የትም ይመቸኛል። ኃይሌ ኃይሌ፣ አይ ፍቅር እንዴት ነሽ? እማዬ ነገ ጸበል ቅመሱ ብላለች። ለኪሩቤልም ንገረው። እሺ እሺ እንመጣለን። ቻው። እሺ ቻው። እኛስ አንጠራም እንዴ? እነሱንም እማዬ ናት እንጂ እኔ አልጠራቸውም። ቤተሰብ ድረስ እንደምትተዋወቁ አላውቅም ነበር። አይ እንደዛ አይደለም። እማዬን አሟት ነበርና በዛ አጋጣሚ ነው የተዋወቁት። እና ተክሌዬን ትዘክራላችሁ ማለት ነው? አዎ በየአመቱ እንዘክራለን። በዛ ላይ እኔና እማዬ ከአደጋ የተረፍንበት ቀን ነው። በዛ ቀን ደግሞ ልደቴ ነው። እውነት የሚገርም መገጣጠም ነው። እንዴት? አንድ የልጅነት አብሮ አደጌ ልደቷ ዛሬ ነው። ደስ ይላል። እና የለችም? የለችም። የት እንዳለች እራሱ አላውቅም። እንደምታገኘት ተስፋ አደርጋለሁ። ፍቅር ረሳሽ? አመሰግናለሁ። ዛሬ ልደቷ ነዋ። አዎ ልደቷ ነው። እሷ ብቻ ነች ግን የልደቷን ቀን የረሳችው። ፍቅር ነገሮችን የምታካብድ ልጅ አይደለችም። ቀለል ያለ ህይወት የምትኖር ልጅ ነች። እሱም አላክብደውም ብትል አይሆንም። የኑሯን ሁኔታ ታውቀዋለህ። ግን ምን አለበት በዚህ ጠይሙ ቦታው አንድ ሀብታም ቦይፍሬንድ ብትጠብስበት። ኪራ እንዳይሰማ። ህይወት ውስጥ የሚፈጠረውን ነገር መቆጣጠር አይቻልም። ኪራ ግን መቆጣጠር እንደሚችል ነው የሚያስበው። እሱን ተውና ይህ ልጅ ኳስ ከተበዋል አንድ ቀን ልቡን እንዳይተፋ ነግሬዋለሁ። ግን እሱ ዳግምን ማሸነፍ ይፈልጋል። በቃ ኳስ በሁለት ቀን የሚመጣ ቀልድ መሰለው አይደል? አሬ ፕሮጀክቱን ነገር እንዴት ላድርግ? ብቻዬን ልስራው እንዴ? እሱን ስትቀር ጊዜ ነበረ ማሰብ የነበረብህ። አሁን ያለ ብቸኛው አማራጭ እሱ ነው። አንተ እንደገባ አድርገህ ሰርተህልኝና። ምን እንዴ ታዲያ እንደናንተ ክላስ ውስጥ ገብቼ አልተማርኩኝ። በምን አባቴ ልሰራው? ምናልባት አጥቂ፣ ተከላካይ፣ ካውንተር አታክ፣ ኦፍሳይድ ምናምን ብለህ ሙላው። ቀልድ ነው ልሳቅ? በል ሰርተህልኝ ነው ተናግሮ። ምን አለ እንዳንተ ቪዲዮ ላይ ለአንተ ጥሩ ዜና አለኝ። እባክህ የአንተ ጥሩ ዜና ምንም አይጠቅመኝ። ሰማኝ ግን ለፍቅር ከሆነ ስጦታ ገዝቼለት እንዴት እንደምሰጥ አገራገቡ። ምን አለበት በሰማኝ እኮ ለአንተም ጥያቄ መልስ ታገኝ ይሆናል። ያንተን ጥያቄ መች አጡት? ፍቅርን ተዋት። ፍቅርኛን ስትት ትሸሻለች ምናምን እያልክ ልታላዝና እንዴ? እባክህ ፍቅር እናት ጸበል ጠርተውናል። ምን? እንዴት አውቅ? ፍቅር ነግራኝ። ደውላ ምን ማለት ነው? አንድ ክፍል እየተማርን ወደዚህ ስመጣ አግኝቻት ነው። ምንም ተስፋ የለህም በለኝ። እሷ አንተን ነው የምትወደው። ሰማኝ አንሄድም? አንተው ራስህ ሂድ እንጂ ስልክ የምትደውለው ለአንተ፣ ጸበል ቅበሱ የምትለው ለአንተ። እኔ ምን ብኝ? አንተንም ጥራ ብላኛለች። ጭራሽ ባስተርጓሚ ስጦታን በቃ በኋላ መጥቼ ስታለሁ ትወስድላታለህ። አንተ ካልሄድክ እኔም አልሄድም። እኔም አልፈለገበት ቤት አልሄድም። ህፃን መች ነው የምትበስለው አለችም። አይ እንዴት ነሽ? ምን ላሳይሽ? ፍቅር ነኝ። ኦ ፍቅር፣ አሪፍ በይ። እንኳን ደህና መጣሽ። እሺ በቃ ሱቁ እንደምታየው ይሄንን ይመስላል። የእያንዳንዱን ዋጋ ዝርዝር መዝገብ ላይ ታገኘዋለሽ። ምንም የሚከብድ ነገር የለውም። እና መች ልጀምር? አሁን መጀመር ትችላለሽ። ከአንቺ ብቻ የሚጠበቀው ከስተመር ሲመጣ ምናምን ፈገግ ብለሽ በፈገግታ መቀበል ብቻ ነው። እሺ። የደሞዝ ጉዳይ ጭራሽ አያጣለን። አንቺ በምትይው ተስማምቻለሁ። ባይሆን አሁን ሻይ ወይስ ቡና ምን ላምጣልሽ? ምንም ከቤት ነው የመጣሁት። ያው ስማ ሁላችንም ከቤት ነው የመጣ ነው። አይ ምንም አያስፈልገኝም ካልሽ እሺ በቃ እዚያው አካባቢ ነኝ። ዞር ዞር ብዬ እመጣለሁ። ፈታ በይ ባይ። ጓደኛዬ ዳግምን ነገር ቶሎ መጨረስ አለብን። አንቺ ደግሞ እዚህ የምትሰሪያለሽ? እዚህ መስራት ጀምሬ ነው። ጭራሽ ሱቁን ለማንም ትተሽ ትዞሪያለሽ? እንደምትሄጂ እኮ ነገርሽኝ ነው።
ተናግሬ ወይም ማስፈቀጄ ነው መምጣት የነበረብኝ? አረ እንደዛ እኮ አይደለም። እሷ እንደቀጠርሻት ለምን አልነገርሽኝም? እሺ እንውጣና እናውራ። ጥሩ መደባበቅ ተጀመረ ማለት ነው። እሺ ነው ውጭ ወተን እናውራ። መጣንሽ እንዴ ፍቅር? አልሰማ ብለሽ እቺ ልጅ ቀጠርሻት አይደለ? ሲጀመር እሷን እርሻት። አንቺ ለምንድን ነው ኩያሽ ካልሆነ ሰው ጋር ወደሽ የምትፎካከሩ? እሷ ማለት እኮ ህይወቷን የምትመራው ከኛ ከምታገኘው ገንዘብ ነው። ልክ ነሽ። እሺ አንቺ ደግሞ ድጋሚ ምን ተፈጥሮ ነው ድጋሚ መተሽ ላግኝሽ አልሽኝ? ዳግም ላስተዋውቅሽ ነው። ራስሽን አዘጋጂ። እሺ ግን ሳምሪ ይሄ ነገር እኔ ምንም አላማረኝም። ሌላ መፍትሄ የለም? የለም። እሱን ስታገኝ የምትለብሻቸውን፣ የምትበያቸውን፣ የምትወጃቸውን ነገሮች ነግሬሻለሁ። ሽሮና ድንች ቅቅል ሁለቱም በጣም የምጣላቸው ነገሮች ናቸው። ጓደኛዬ የግድ ላሳምነው ይገባል። ብንቸገር 1 ሳምንት ብቻ ነው። ከዛ በኋላ ቁርጡን ትነግሪዋለሽ። እሺ እንዳልሽ። የኔ ውድ ጓደኛ በጣም አመሰግናለሁ። አጅብ አልመጣም ብላል ነበር እንዴ አንተ? እስኪ ጭራሽ ዘንጠህልኝ ነው የመጣው? እስኪ ራስህን ተመልከት። ኩል ብቻ እኮ ነው የቀረ። በዚህ አይነትማ ስንቴ እንደዋሸኝ ፈጣሪ ብቻ ነው የሚያውቀው። እንደ ተወሻሸን በል። ደግሞ መጀመሪያ አንተን አልመጣም ያልከው። አረ አንተ ሲባስ አንተ ካልሄድን ብለህ አንጀትን የበለውስ ነገር። በቃ እንግባ። እዚህ ስንጨቃጨቅ ያየን ሰው ምን ይለናል? እኔም አልገባም። ሲጀመር መች ተጠራ? እንዳውም ፍቅር ኃይል ይላለው ብላ ኪሩቤል ብላ ነው የጠራች። አረ አትለኝም። እውነቴን ነው። እኔ እናቷን አክብሬ ነው የመጣሁት። እባክህ በእናቷ አታሳብሺ። ፍቅርን ብቻዋን ለማየት ነው የመጣው። እጭ አሁንስ በዛ። አዎ እሷን ለማየት ነው የመጣሁት። እና ምን ይሁን? እኔም ሰው ነኝ፣ ስሜት አለኝ፣ እወዳታለሁ።